ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እጅግ በጣም ወሳኝ የሆኑ ሁለት መረጃዎችን ነው በተከታታይ ይዤላችሁ የቀረብኩት። ከዚህም ጉዳይ ጋር ተያይዞ የመጀመሪያው መረጃ በዓለም አቀፍ ደረጃ የኤሌክትሪክ ተሽከርካሪዎች ዋጋ እጅግ ባልተጠበቀ ሁኔታ መቀነሱ በዚህ ሰዓት ይፋ ሆኗል። ለመሆኑ የቀነሰው ከምን ጋር ተያይዞ ነው? ሙሉ ዝርዝር መረጃውን እናደርሳለን። እንዲሁም ከፍጥነት መንገዶች ጋር በተያያዘም አዲስና መልካም ዜና ተሰምቷል። እነዚህ መንገዶች እንግዲህ መጠናቀቃቸው በዚህ ሰዓት መገለጹን አይተናል። እንዲሁም ወደ መጨረሻ ላይ የብዙዎቻችሁ ጥያቄ ሆነው የኤሌክትሪክ ባትሪን በሱፐር ፋስት ቻርጅ ማድረግ ለመሆኑ የባትሪያችንን እድሜ ይጎዳል ወይስ እንዴት ነው የሚለውን ጥያቄዎቻችሁን በተመለከተ ወደ መጨረሻ ላይ መልስ የምሰጣችሁ ይሆናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የምንመለከተው እንግዲህ ተጠናቋል ስለተባለው አዲሱ የፍጥነት መንገድ በተመለከተ ወደ እናንተ በማስቀደም ላድረስ። የኢትዮጵያ የመንገድ መረብ ባለፉት 8 ዓመታት በ53000 ኪሎ ሜትር ማደጉንና በቀጣይ 5 ዓመታት 245000 ኪሎ ሜትር ለማድረስ እቅድ መያዙን የከተማና መሰረተ ልማት ሚኒስቴር መረጃ ያሳያል። በተጨማሪም በሚቀጥሉት 10 ዓመታት የሀገሪቱን የፍጥነት መንገዶች ርዝመት ወደ 1600 ኪሎ ሜትር ለማሳደግ ታቅዶ ከአዲስ አበባ ደሴ፣ ጅማ፣ ደብረ ማርቆስና ነቀምት የሚዘልቁ 4 አዳዲስ የፍጥነት መንገዶች የአዋጥነት ጥናት መጠናቀቁንም ሚኒስትሩ በዚህ ሰዓት ገልጿል። በዚህም መሰረት የመንገድ እድገት በ2010 ከነበረበት 126773 በ2018 አጋማሽ ወደ 180232 ኪሎ ሜትር አድጓል። ባለፉት 8 ዓመታት 53000 ኪሎ ሜትር አዳዲስ መንገድ መገንባታቸው የተገለጸ ሲሆን ከ2010 በፊት የነበረውን ሽፋን 84.7 ኪሎ ሜትር ብቻ የነበረ ቢሆንም የሞጆ፣ መቂ፣ ባቱ፣ አርሲ፣ ነገሌ እና ድሬዳዋ አዳዲስ የፍጥነት መንገዶች 450 ኪሎ ሜትርም መገንባታቸው ተገልጿል። ባለፉት 8 ዓመታት 182 ፕሮጀክት ወደ ግንባታ የገቡ ሲሆን 71 ግዙፍ ፕሮጀክቶች ተጠናቀው ለትራፊክ ክፍት መሆናቸውን በዚህ ሰዓት ያገኘነው መረጃ እንግዲህ ያመለክታል። በሌላው መረጃችን ደግሞ በዓለም አቀፍ ደረጃ የኤሌክትሪክ ተሽከርካሪዎች ዋጋ እጅግ ባልተጠበቀ ሁኔታ መቀነሱ እየተነገረ ይገኛል። ከምን ጋር ተያይዞ ነው? በቻይና ቴስላን ጨምሮ 4.3 ሚሊዮን ዘመናዊ የኤሌክትሪክ መኪኖች የደህንነት ስጋት እንደተገኘባቸው መገለጹ ሲነገር ወዲያው በሰዓታቶች ልዩነት ብቻ የኤሌክትሪክ መኪኖች ዋጋ በዓለም አቀፍ ገበያ ላይ ቅናሽ አሳየ። የቻይና ደህንነት ተቆጣጣሪ አካላት የቴስላና 8 የቻይና መኪና አምራች የተመረቱ 4 ሚሊዮን 300 መኪኖች ላይ ችግር መገኘቱን አስታውቋል። ይህንን ተከትሎም መኪና አምራቾቹ ሁሉንም መኪኖች ወደ ፋብሪካ እንዲመለሱ ጥሪ ማቅረባቸው ነው የተገለጸው። ከተጠሩት መኪኖች ውስጥ ትልቁን ድርሻ የያዘው ቴስላ መሆኑን ኒውዮርክ ታይምስ ጋዜጣ የዘገበ ሲሆን እንደ ዘገባው የተጠሩት የቴስላ ምርት 2.8 ሚሊዮን መኪኖች ናቸው። ሌሎቹ የተጠሩት መኪኖች የቻይና ምርት የሆኑ እንደ ኤክሳሚ እንዲሁም ጄሊና ላምፕ ሞተርም የመሳሰሉ ሞዴሎችን ያካትታሉ። የቻይና መንግስታዊ የገበያ አስተዳደር እንዳስታወቀው መኪኖቹ ከድንገተኛ የበር አከፋፈል ስርዓት ጋር የተያያዘ ችግር እንዳለባቸው ነው የተነገረው። በተለይ አደጋ በሚደርስበት ጊዜ የኤሌክትሪክ ስርዓቱ ስለሚቋረጥ አሽከርካሪው ወይንም ተሳፋሪዎች በቶሎ እንዳይወጡ የሚገድባቸው መሆኑንም አስታውቋል። ቴስላ ችግር አለባቸው የተባሉ 2.8 ሚሊዮን መኪኖች የጠራ ሲሆን ከሴፕቴምበር 25 አንስቶ ማስተካከያ እንደሚያደርግም ገልጿል። ማስተካከያው የሶፍትዌር ለውጦችን ማድረግና የአደጋ ጊዜ መውጫ በሮች ቶሎ እንዲከፈቱ ማስቻልን እንደሚያካትት ዘገባው መጥቀሱን እንግዲህ ዚህ ሀበሻ በዚህ ሰዓት ይፋ አድርጓል። ሌላውና የመጨረሻው የኤሌክትሪክ ተሽከርካሪ ባትሪን ሁልጊዜ በፋስት ቻርጅ መሙላት የሚያስከትለው ችግር ምንድነው? በተለይ በአሁን ሰዓት የኤሌክትሪክ ተሽከርካሪዎች ኢቪካር ቁጥራቸው በከፍተኛ ሁኔታ እየጨመረ ይገኛል። አብዛኞቹ አሽከርካሪዎች ጊዜን ለመቆጠብ በሚል ተሽከርካሪዎችን በሱፐር ፋስት ወይንም
ፋስት ቻርጀር መሙላትን እንደ አማራጭ ሲጠቀሙም ይስተዋላሉ። ነገር ግን ተሽከርካሪዎችን በከፍተኛ ኃይል መጠን ብቻ መሙላት የባትሪውን የረጅም ጊዜ አቅም ወይንም ስታተስ ኦፍ ሄልዝ እና የጉዞ ርቀትን በከፍተኛ ሁኔታ እንደሚቀንስ ኢንጂነሮች በተለያዩ ጊዜያት ሲናገሩም ተመልክተናል። በዚህም ምክንያት በፋስት ቻርጅ ማድረግ ዋና የቴክኒክ ተጽዕኖዎችን ስንመለከት ከፍተኛ ሙቀት ማከማቸት። እንግዲህ ከፍተኛ ሙቀት ማከማቸት ሲባል በፋስት ቻርጅ ወቅት በሚደረግበት ጊዜ የኤሌክትሪክ ጅረቱ ወደ ባትሪው በሚገባበት ሰዓት እጅግ ከፍተኛ ሙቀት እንዲፈጠር ያደርጋል። ይህ ሙቀት ደግሞ ወደ ሊቲየም አየን ባትሪው በአጭር ጊዜ ውስጥ ከጥቅም ውጭ እንዲሆን ያደርጋል። ያ ማለት በፍጥነት የሚገባው የኤሌክትሪክ የባትሪው አኖድ ላይ የሊቲየም አየን እንዲከማች ስለሚያደርግ ይህም የባትሪውን የኃይል የመያዝና የመቀበል አቅም በሂደት እያወረደውና እንዲቀንስ እያደረገ ይመጣል። ስለዚህ ምን ማድረግ አለብን ካላችሁ ደግሞ የ80% አሞላልን ህግ መተግበር። በሱፐር ፋስት በምትጠቀሙበት ወቅት ባትሪውን እስከ 80% ብቻ መሙላት ይመከራል። ያ ማለት የግዴታ በአስቸኳይ ቻርጅ ማድረግ አለብን ካላችሁ እስከ 80% ድረስ ነው ማድረግ የሚገባችሁ። ምክንያቱም ከ80% በላይ የሚሆነው ጊዜ የመኪናውን የባትሪ ማኔጅመንት ሲስተም ባትሪውን ከጉዳት ለመጠበቅ የቻርጅ ፍጥነቱን እጅግ ስለሚቀንሰው ጊዜና የኃይል ክብደትን እንዲፈጠር ያደርጋል። ለዕለት ተዕለት የከተማ ውስጥ እንቅስቃሴ መኪናን በዝቅተኛ የኤሌክትሪክ ቻርጅ ማድረግ ያ ማለት በስሎ ቻርጅ የማድረግን አማራጭ ብትለምዱ መልካም ነው። ስለዚህ በእነዚህ ጉዳዮች ላይ ተግባራዊ ማድረግ የሚገባችሁ ነገር ቢኖር አልፎ አልፎ ብትጠቀሙ ፋስት ቻርጅን ችግር የለውም። ነገር ግን እስከ 80% ድረስ ብቻ መጠቀም ይኖርባችኋል። ሌላው አብዛኛው ጊዜ ደግሞ መልመድ ያለባችሁ በስሎ ቻርጅ ረጋ ብሎ ቢያደርግ የባትሪያችሁ ሁኔታ እድሜው እንዲራዘም ያደርጋል። ምክንያቱም የኤሌክትሪክ መኪኖች ወጫቸው ባትሪያቸው ላይ ነው እጅግ በጣም ከፍተኛ የሚሆነው። ይህንን ከግንዛቤ ውስጥ አስገቡ ለማለት ያክል ወዳለው። እናንተስ ምን ይሰማችኋል? ሐሳብ አስተያየታችሁን በኮመንት መስጫ ላይ አስቀምጡልን እያልኩኝ ለዛሬ እንግዲህ ያስኮላችሁ መረጃ ይህንን ይመስላል ማለት ነው። ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች በተለይ የኤሌክትሪክ መኪና ላላቸው ሼር እያደረጓችሁ አድርሷቸው። ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።